ኢትዮጵያ አየር መንገድ የሳውዲ አረቢያ መንግስት ባወጣው አዋጅ ምክንያት ወደ ሀገራቸው ለሚመለሱ ኢትዮጵያውያን በትኬት ዋጋ ላይ 50 በመቶ ቅናሽ አድርጓል። በቅናሹ መሰረትም ካሁን ቀደም 1800 ሪያል የነበረው የአንድ ጉዞ ክፍያም 900 ሪያል ሆኗል። የምህረት አዋጁ ሊጠናቀቅ 20 ቀናት ብቻ የቀሩት ሲሆን እስካሁን ከ60 ሺህ በላይ ዜጎች የጉዞ ሰነድም ወስደዋል። ዛሬ ንጋት ላይ የተመለሱ ኢትዮጵያውያንም በሳውዲ ያለው ሁኔታ የሀገሪቱ መንግስት ህጋዊ የመኖሪያና መስሪያ ፍቃድ በሌላቸው ዜጎች ላይ ጠንካራ እርምጃ ሊወስድ መዘጋጀቱን የሚያሳይ ነው ብለዋል። ስለ አባት ማናዬ የ29 ዓመቱ ወጣት ጆኒ ሃላይ ከትግራይ ክልል በተደጋጋሚ ወደ ሳውዲ አረቢያ በህገወጥ መንገድ እየተጓዘ ሪያድም ያሰበው ሳይሳካለት 2 ጊዜ ተመልሷል። ጆኒ ዘንድሮም ሪያድ ያስቸኳይ ጊዜ አዋጅ አወጣ እንኳ ባለፈው መጋቢት ወር ላይ ወደ ሳውዲ ዳግም በህገወጥ መንገድ በሶማሊያ ቦሳሶ በኩል አቀና። ያ የህገወጥ ሰዎች መተላለፊያ መንገድ ህይወቱን እስከ ወዳኛው እንድታሸልብ የሚያደርጉ አጋጣሚዎችን አስተውሏል። ጆኒ ያን መንገድ የሞት መንገድ ይለዋል። ለጋ ዘንድሮ ደግሞ መጋቢት ደግሞ ሄድኩ። ስንሄድ መጋቢት ላይ 2 ጀልባ እንዳሉ ጎብ ባህር ላይ መጋቢት ባህር ሶማሊያ ማለት ነው። ከኛ የነበረው ደግሞ ከ170 ሰው ደግሞ እንደገና ስንወጣ ላይ ማዕበል ሲመጣ ያው ናኩዳው ሽፈሩ ሲደፋን 20 ሰው ከኛ ሞተ። እኔ 3-4 ቀን ህክምና ገብቼ ነው የሄዳው። ትናንት ሌሊት 9 ሰዓት ከሳውዲ አረቢያ አዲስ አበባ ሲገባ ግን ካሁን በኋላ ያለፉት ጊዜያትን ፈጽሞ እየኮነነ የሞት መንገድ በኔ ይብቃ ይላል። ሪያድ የሚገኙ ወገኖችም በቀሩት ቀናት መምጣት አለባቸው፣ አለባለዚያ ግን ከባድ እርምጃ እንደሚወሰድ እየተነገረ መሆኑን በማስረጃነት ያቀርባል። እዛ ያለ ህዝብ ራሱ እኔ አቅም ቢኖረኝ ላመጣው ደስተኛ ነኝ። አይሆንም በቃ ማለት ከዚህ በኋላ ሳውዲ አረቢያ አያስፈልግም። በዚህ 20 ቀን ራሳቸው ምን እንደሚሉት አሁን ይሄ 20 ቀን ካለፈ ፈለግን እናስራለን ከፈለግን በነፃ እናሰራዋለን ሰው ብለው ነው የሚናገሩት። እኔም ትላንት ሌሊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝቼ ከነ ጆኒ ጋር የመጡ ተመላሾችንም አናግሬያለሁ። እነርሱ የተጓዙበትን መንገድ እጅግ አደገኛ፣ በየመን ሀውቲዎች ላይ የሚጣሉ ቦምቦች ጓደኞቻቸውን የቀጠፉበት፣ የኛም ህይወት እንደ መድፍ ቀዳዳ በጠበበ ሁኔታ ወደ ሳውዲ ያለፍንበት ያሉ ሲሆን ትላንት ሌሊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ግን ከፊታቸው የደስታ ስሜት ይነበባል። እነርሱ በሳውዲ በርካታ ኢትዮጵያን ወደ ሀገራቸው ለመምጣት እንቅስቃሴ መጀመራቸውን ጭምር በመናገር በመቅድሚያ አመሰግናለሁኝ። ኢትዮጵያ በደህና እንደቆያችሁን እኛም በሰላም እንደተመለስን ከኤምባሲዎች ወረቀት አወጣና መጣን ተባበሩን። ኤምባሲዎች ሰዎች ለመውጣት እንቅስቃሴ እያደረጉ ነው። ምክንያቱም አንደኛ መንግስት ቅስቀሳ እያካሄደ ነው። እዚህ በመነሳሳቱ ደስ ብሎ መጥቻለሁ። አልሐምዱሊላህ እንሂድ እያልኩ ነው እነሱንም የከረምኩት። ኢትዮጵያ ሰርተን መለወጥ እንችላለን። የሳውዲ መንግስት ለጠንካራ እርምጃ ክንዱን እያጠነከረ መሆኑ ቢታወቅም የምህረት አዋጁ ከሚመለከታቸው በመቶ ሺዎች የሚቆጠሩ ዜጎች መካከል እስካሁን የጉዞ ሰነድ የወሰዱት ከ60 ሺህ በላይ አይበልጡም። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንደተናገሩት የኢትዮጵያ አየር መንገድ ህጋዊ የመኖሪያና የስራ ፍቃድ ለሌላቸው ዜጎች ብቻ በአየር ትኬት ላይ ከፍተኛ ቅናሽ ማድረጉን ተናግረዋል። የአየር መንገድ በመደበኛነት ይከፈል የነበረውን የአውሮፕላን ትኬት ክፍያ 50 በመቶ ነው የቀነሰው። ይሄ ትልቅ ስራ ነው። ይሄ ለትርፍ የቆመ ተቋም ነው። ግን ዜጎች እንደዚህ አይነት እንግልት ውስጥ እንዳይገቡ ለማድረግ የተሰራው ስራ መረዳት ያስፈልጋል። የበረራው ጊዜው ጨምሯል። በቅናሹ መሰረት 1800 የነበረው የአንድ ጊዜ ትኬት ዋጋ በግማሽ ቀንሶ 900 ሪያል ሆኗል። ቅናሹ ዜጎች ወደ ሀገራቸው እንዲመለሱ የሚደረገው ጥረት አንድ አካልና ማበረታቻ ነው። ከሳውዲ ተመልሰው እናት ምድራቸውን ሲረግጡ ያገኘናቸው ኢትዮጵያውያን በሳውዲ ያሉና አዋጁ የሚመለከታቸው ወንድሞቻቸው ከሶማሊያ ቦሳሶ እስከ ሪያድ በተዘረጋው ደላሎች የሐሰት ቅስቀሳ እንዳይታለሉ ይጠይቃሉ። ተመላሾቹ 20 ቀናት ብቻ የቀረው የምህረት አዋጅ ሲጠናቀቅ መንግስት በጸጥታ ኃይሉ በኩል ጠንካራ እርምጃ ለመውሰድ መዘጋጀቱን የሚያሳይ ነው ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ መለስም የመጨረሻው ሰዓት ተቃርቧልና በሳውዲ ያሉ ኢትዮጵያውያን የቀሩትን የምህረት አዋጅ ጊዜያት እንዲጠቀሙ ጥሪ አቅርበዋል። አሁን ጊዜው በጣም በከፍተኛ ፍጥነት ተቃረበ ነው።